በፊልሙ መጀመሪያ ላይ ጁሊያ የተባለች አንድ ጋዜጠኛ ሚስተር ቶሬስ የሚባልን ሰው ጥያቄ ስታደርግለት እያሳየን ይጀምራል። ጁሊያን በሱ ሀገር ውስጥ ምን እየተፈጠረ እንደሆነ ትጠይቀዋለች። ሰውየውን በሀገሪቷ ውስጥ የሚገኙት ሰዎች እንዳለ እየተራቡ መምጣታቸውንና ቤተሰቦቻቸውንም የሚያበሉበት ምንም አይነት ብርም ስለሌላቸው ብዙዎቹ በመንገድ ላይ መሆናቸውን ይናገራል። ይህም የሆነበት ምክንያትም የእቃዎቹ ዋጋ ከ1000 በላይ መጨመሩን ተከትሎ ነበረ። ከዛ በተጨማሪም ከዚህ በፊት የነበረው ሻቬዝ የተባለው መሪና የአሁኑ መሪ የሆኑትም ማዱሮ ሀገራቸውን የሚጎዳ አንድ ቡድን ማድረጋቸውን ይናገራል። ይህም የሀገሪቷን ሀብት ለሌሎች ሀገሮች መሸጥ ነበረ። ከዛ በተጨማሪ ሚስተር ቶሬስ እንደሚናገረው ከሆነ በቬንዙዌላ ውስጥ ነዳጅ መገኘቱ ነገሮችን እንዳባባሰ እንጂ ጥሩ ነገርን እንዳልፈጠረ ይናገራል። በ2007 ላይም አሜሪካ ቬንዙዌላን የሚረዳ ነገርን ብታደርግም ነገር ግን ያን ያክል ጥሩ ለውጥን የሚያመጣ አልነበረም። ነገር ግን ምርትና ኤክስፖርታቸው ጨምሮላቸው ነበረ። ቶሬስ እንደሚያምነውም ከሆነም ያ እርዳታ የነዳጁን ዋጋ ለመጨመር ተብሎ የተደረገ መሆኑንና የአሜሪካ ካምፓኒ የሆነውን ኪስቶን ኦይል የተባለው ድርጅት አሁንም በቬንዙዌላ ውስጥ በነዳጅ ስራ ላይ እየሰራ መሆኑን ይናገራል። ይህንንም ካምፓኒ ለመጠበቅ ሲሉ በቬንዙዌላ ውስጥ የተለያዩ ቦታዎችን የሚቆጣጠረን አንድ ቡድንም መስርተዋል። ይህ ቡድንም የሚመራው ጀነራል ሮማን በተባለ ሰው ነበረ። ከአሜሪካ ጋርም የነበራቸውን ግንኙነት ይጠበቅ የነበረው በሴኔተር ኦሊቪያ ፒተርሰን ነበረ። ይህንም በሰማችበት ሰዓት ላይም ጁሊያ ወደ ታች ትመለከታለች። ምክንያቱም ሴኔተር ኦሊቪያ የራሷ እናት ነበረች። ከዚያም ትዕይንቱ ወደ ካሊፎርኒያ ደግሞ ይወስደናል። የቀድሞ ወታደር የነበረውን ገነር ዜናውን እየተመለከተ ነበረ። ሴኔተር ኦሊቪያም በቬንዙዌላ እየተፈጠረ ስላለው ነገር የነበራትን ጭንቀት በሙሉ በዜናው ላይ ታስረዳለች። የሀገሪቷ ኢኮኖሚ በጣም እየተባባሰ መምጣቱንና ከሁሉ በላይ በሴቶች ላይ የሚደርሰው ወንጀልም በጣም እየተባባሰ መምጣቱን ትናገራለች። ከዛ በተጨማሪም የሀገሪቷ መሪ የሆኑት ፕሬዝዳንት ማዱሮ ከአደገኛ የአደንዛዥ እጽ አዘዋዋሪዎች ጋር ህብረት ያላቸው መሆናቸውንም ተናግራም ትወርዳለች። ገነር በቀጣይ ወደ ጋራዡ ባመራበት ሰዓት ላይ ኦሊቪያን እዛው ተቀምጣ ይመለከታታል። በዚህም ጊዜ ላይ ኦሊቪያ የወንድሙ ሚስት እንደሆነች እንገነዘባለን። ይዛለት የመጣችውም ሌላ ነገር ሳይሆን የሀዘን ዜና ነበረ። ልጇ የሆነችው ጁሊያም ወይም ለሱ የወንድሙ ልጅ እንደታገተች ትነግረዋለች። ይህም የተፈጠረው ደግሞ በቬንዙዌላ ውስጥ ነው። ገነርም ይህን ከሰማ በኋላ በነገሩ መጨነቅ ይጀምራል። እዚሁ ዝም ብሎ መቀመጥም እንደሌለበትም ነው የሚያስበው። ስለዚህ ዌስትና ማቲ የሚባሉ ሁለት ጓደኞቹን ያናግራል። እነሱም ልክ እንደሱ የቀድሞ ወታደሮች ነበሩ። ገነርም የተፈጠረውን ሁኔታ በመናገር ጁሊያን ማዳን እንዳለባቸው ይነግራቸዋል። በኋላ ላይ ገነር የድሮ ፍቅረኛውን ሄዶ ያገኛል። እሷም በቬንዙዌላ ውስጥ እየሰራ የሚገኝ አንድ የአሜሪካ ኮንትራክተር ሚስጥርን ታካፍለዋለች። የኮንትራክተሩን ባለቤት ሮማን ነበረ። በቦታው ላይም ከባድ ሰው እንደሆነም ነበር የሚናገርለት። የእሱ ረዳት የሆነው ሞሮም እንደዛው እሱን የሚረዳ ይሆናል። ገነርም የሞሮን ፎቶ በተመለከተበት ሰዓት ላይ ከዚህ በፊት ያውቀው ስለነበር ይደነግጣል። በዚህም ሰዓት ላይ ገነር ጁሊያን ያገቷት ሰዎች ሞሮና ሮማን እንደሚሆኑ እርግጠኛ መሆን ይጀምራል። የጥርጣሬውንም በጣም እንዲጨምር የሚያደርገው ነገር ጁሊያ በቬንዙዌላ ስለሚገኘው ነዳጅ ላይ ጥናት እያደረገች እንደነበረ ሲሰማ ነበር። ከሮማን ቡድን ጋርም የሚሰራው ኪስቶን ኦይል የሚባለው ድርጅት ነበረ። ገነርም ሊፋለሙ ያሉት ከተራ አጋቾች ጋር ሳይሆን በጣም ትልቅ ሰንሰለት ካላቸው ከባባድ ሰዎች ጋር እንደሆነ ይገነዘባል። ሚስጥራቸውንም ለመጠበቅ የቻሉትን ነገር በሙሉ ከማድረግ ወደ ኋላ የማይሉ ሰዎች ናቸው። በኋላ ላይ ገነር ኦሊቪያን ደግሞ ሄዶ ያገኛታል። ጁሊያንም ያገታት ሰው ሮማን መሆኑን ለምን ቀድማ እንዳልነገረችውም ይጠይቃታል። የገነር ሆድ ላይ የምንመለከታቸው ጠባሳዎች ገነር ከሮማንና ከሞሮ ጋር ከዚህ በፊት በነበረው ፍልሚያ የተተኮሱበት ጥይቶች ጠባሳ ነበረ። ኦሊቪያም ከቬንዙዌላ የሚገኘውን ነዳጅ ለአሜሪካ በመሸጥ ስራ ላይ አብረው እንደሚሰሩና የሮማን ድርጅትም በዚህ እንደሚረዳቸውም ትናገራለች። ከዚህ አጋጣሚ በኋላ ገነር በቀጣይ ጓደኞቹን ደግሞ ሄዶ ያገኛቸዋል። እነሱም በጁሊያ መታገት ላይ የሮማን እጅ እንዳለበት ሲገነዘቡ በነገሩ ይደነግጣሉ። በአፍጋኒስታንና በሌላ ቦታ ላይ በነበራቸው ተልእኮዎች ላይ ሮማንን ያውቁት ነበረ። ከሱ በተጨማሪ የሱ ቀኝ እጅ የሆነውን ሞሮንም እንደዛው ያውቁታል። ምክንያቱም በተመሳሳይ ቦታ ላይ ለሀገራቸው አገልግሎት ሰጥተዋል። በቀጣይ ጁሊያን ለማትረፍ ገነር በቬንዙዌላ ውስጥ አንድ የሚያውቀው ሰው እንዳለና እሱም ኤልጓፖ እንደሆነ ይናገራል። ገነርም ቀድሞ አዋርቶት ስለነበረ እንደሚጠብቃቸው ቃል ገብቶለታል። በኋላ ላይ ዴቪድ የሚባለን ሌላ ጓደኛቸውን ደግሞ ሄደው ያገኙታል። እሱም በኮምፒውተርና በሳተላይቶች ላይም ጥሩ ችሎታ የነበረው ሰው ነበረ። ተልኳቸውንም እንዲቀላቀለም ከነገሩት በኋላ ዴቪድ በደስታ ይስማማል። ከዚያም በቀጣይ ወደ ቬንዙዌላ በማምራት በሰላም ያርፋሉ። ልክ እዛ እንደደረሱም ገነር ዴቪድን የኤልጓፖ መገኛ ቦታ ርቀቱን አጣርቶ እንዲነግረው ይጠይቀዋል። ዴቪድም ካጣራ በኋላ የኤልጓፖ መገኛ ቦታ ወደ ሰሜን 4 ኪሎ ሜትር እንደሆነ ይናገራል። ሄሊኮፕተራቸውም ካረፈች በኋላ በጫካ ውስጥ ደግሞ ጉዟቸውን ይቀጥላሉ። በመንገዳቸው ላይ ግን የተለያየ የሰው አጽምን በዛፎቹ ላይ ተመልክተው ነበረ። በቀጣዩ ቀን ጫካውን በሙሉ ከተጓዙ በኋላ ከኤልጓፖ ጋር በተቀጣጠሩበት ቦታ ላይ ይደርሳሉ። ነገር ግን ደህንነቱ የተጠበቀ ቦታ የነበረ ቢሆንም አሁን ላይ ግን የሞቱ ሰዎችና የተመሰቃቀለ የነበረው ቦታን ያገኛሉ። ከሞቱት ሰዎች መካከል ግን ገነር የሱ ጓደኛ የነበረውን ኤልጓፖን ይመለከተዋል። እሱም ሲጠብቀው ነበረ። ገነርም ኤልጓፖን ምን እንደተፈጠረ ይጠይቀዋል። እሱም የሮማን ቀኝ እጅ የነበረው ሞሮ ይህንን እንዳደረገ ይናገራል። የሞቱት ሰዎችም በዚህ ነዳጅ ስራ ላይ እንቅስቃሴ እያደረገ የነበረው የቬንዙዌላ ምክትል ፕሬዝዳንት ቤተሰቦችና ጠባቂዎቹ እንደሆኑ ይናገራል። ይህም የተፈጠረው ከሮማን ድርጅት ጋር ፍልሚያ ውስጥ መግባታቸውን ተከትሎ ነበረ። ኤልጓፖ ከዛ በተጨማሪም ጁሊያን ያገቷት የሮማን ሰዎች እንደሆኑ ይናገራል። አሁንም የምትገኘው በኪስቶን ኦይል ካምፓኒ ውስጥ ነው። ይህንን ከነገራቸውም በኋላም ኤልጓፖ ወደዛ እንዲሄዱ
እንደሚሄዱ ይነግራቸዋል። በቀጣይ በነ ሮማን የታገተችዋን ጁሊያን እንመለከታታለን። ከትንሽ ቆይቶች በኋላም ሮማን ከመጣ በኋላ ስልኳን ወስዶ ቪዲዮን እንድትከፍተው ይነግራታል። ይህም ቪዲዮ ከሚስተር ቶሬስ ጋር የነበራትን ቃለ ምልልስ የያዘ ነበረ። ጁሊያ ግን እሺ አላለችውም። እሺ እንድትለውም በሚል አንድ የያዙትን ህገወጥ ስደተኛን በማምጣት ቪዲዮን እንድትከፍተው አለበለዚያ ግን እንደሚገሉት ያስፈራሯታል። ጁሊያ አሁንም ሮማን እያስፈራራት ብቻ እንደሆነ በማሰብ ሀሳቡን ልትቀበለው አልቻለችም። ስለዚህም በቀጣይ ሮማን አንድ ከልጇ ጋር የነበረችን ሌላ ሴት እንደሞ ያመጣል። ድጋሚም ሮማን የማትከፍተው ከሆነ እንደሚገላቸው ይነግራታል። በመጨረሻም ጁሊያ ሀሳቧን በመቀየር የተጠየቀችውን ለማድረግ ትወስናለች። ወደ ነገነር ስንመለስ ከቡድኑ ጋር አንድ ላይ ሆነው ወደዛ ቦታ ሊደርሱ ችለዋል። እየቀረቡም ሲሄዱ የሰራተኞቹን ቤት በሚመረምሩበት ሰዓት ላይ በቤታቸው ውስጥ ሰራተኞቹ አልነበሩም። ገነርም ዌስትና ማቲ የከፍታ ቦታ ላይ ሆነው ሰዎቹን እንዲጠብቋቸው ይናገራል። ገነርና ጓፖ በሌላ በኩል ወደ ዋናው ቦታ በእግራቸው የሚገቡ ይሆናሉ። ዌስት ከላይ ሆኖ በብዛት እየመጡ የነበሩ ሰዎችን ይመለከታል። ለገነርም ይህንን ሪፖርት ካቀበለውም በኋላ ሰምቶ ማቲ እንዲቀላቀለው ይነግረዋል። ችሎታቸውንም በመጠቀምም ከነሱ ጋር የነበራቸውን ፍልሜ ይጀምራሉ። ነገር ግን ሌላ ችግር ይፈጠር የነበረው ጁሊያ ሌሎቹ ታሳሪዎች ሳይፈቱ ለብቻዋ ከዚህ መውጣት እንደማትፈልግ ስትናገር ነበረ። እንደ ጁሊያ ሀሳብም ከሆነም ማንም ሰው እዚህ ለብቻው መቅረት የለበትም ብላ ነው የምታስበው። ስለዚህም ገነር ሁሉንም የሚያድን ከሆነ ብቻ ከሱ ጋር አብራ እንደምትሄድ ትነግረዋለች። ይህም የነበራቸውን ሁኔታ በጣም ከባድ እንዲሆን የሚያደርገው ነበረ። ምክንያቱም ሁሉም ተጨማሪ ጊዜ እንደሌላቸው ያውቁ ነበረ። እያለፉ የነበሩትም እያንዳንዱ ሰከንዶች ከባድ ጣጣን በኋላ ላይ ይዞባቸው የሚመጡ ይሆናሉ። ነገር ግን ሌላ ምርጫ ስላልነበራቸው በአዲስ ሀሳብ ሰዎቹን ለማውጣት ሞክራሉ። ጠላትም ፕላናቸውን ሳያውቅ በፊት እንዴት ከዚህ ማምለጥ እንደሚችሉና ጁሊያና ታጋቾቹን እንዴት ማትረፍ እንደሚችሉም ይወያያሉ። ዴቪድም በመጨረሻ ከሌሎቹ በተሻለ መልኩ ደህንነቱ የተጠበቀ ነው የሚለውን መንገድን ይመርጣል። ቢሆንም ጉዟቸው ግን ረጅምና በጫካ ውስጥ የሚሆን ከዛ በተጨማሪም 24 ሰዓት ያክል ሊያቆያቸው የሚችል ሊሆን እንደሚችልም ይነጋገራሉ። ይህንንም ከነገራቸው በኋላም ቡድኑ ሁሉም የመንገዱ አቅጣጫ እንደገባቸው ያረጋግጣል። በዚህ መልኩም ፕላን ካደረጉ በኋላ ጠላት ሳይመጣ በፊት ከዛ ለጉዞ ይነሳሉ። በቀጣይ ወደ ቦታ የደረሰውን ሞሮን እንመለከተዋለን። እነገነርም የተጠቀሙበትንም ጥይትን በማንሳትም አትኩሮ ይመለከተዋል። ከዚያም ለሮማንም ሄዶም ይሰጠዋል። ጥይቱ ከሌሎቹ የተለየ ጫፍ እንዳለውና ይህንንም ደግሞ እንደሚያውቀው ይናገራል። እንደሚታሰበውም ይሄ ጥይት የገነር እንደሆነ አውቁበታል። በዚህም ምክንያት ሞሮ ገነርን ለመያዝ ያሉትን ሰዎች በሙሉ ለመላክ ያስባል። ይህ በእንዲህ እንዳለ ቀጣዩን ጉዟቸውን ከመቀጠላቸው በፊት ሁሉም አንድ ላይ ሐይቁ ዳርቻ ላይ እረፍትን ያደርጋሉ። ከሰዓት ላይ ግን መድረስ ባለባቸው ቦታ ላይ ይደርሳሉ። እዛ አካባቢ ይኖሩ የነበሩ ሰዎችም በጥሩ ሁኔታ ይቀበሏቸዋል። እዛ ከሚኖሩት ሰዎች መካከል አንዱ የሆነው ሉዊስ ገነርና ቡድኑን ለመርዳት ሀሳብን ያመጣል። ከዚህ ሀገርም እንዲወጡ የሚያደርጋቸውን አንድ ጀልባን እንደሚያውቅና ወደዛም እንደሚመራቸው ይነግራቸዋል። እነሱም ለእርዳታው በማመስገን ወደ ተባለው ቦታ ከሱ ጋር አብረው ይሄዳሉ። ይህ በእንዲህ እንዳለ ሞሮና ቡድኑ እነገነር ከዚህ በፊት ደርሰውበት ወደ ነበረው መንደር ይመጣሉ። የከተማው ነዋሪዎች ላይም ሽጉጥ በመደቀን እነገነር ወዴት እንዳመሩ ይጠይቋቸዋል። አንደኛው ሰውም አልመልስም ባለበት ሰዓት ላይ ሞሮ ሌሎቹን ለማስፈራራት ሴቷ ላይ ይተኩሳል። በዛን ቀን ማታ ከባድ ጉዞ ያደርጋሉ። ዴቪድም ጁሊያ ከሚስተር ቶሬስ ጋር ያደረገችውን ቃለ ምልልስ ከዚህ በፊት የጠፋ መሆኑን ተከትሎ ድጋሚ ለመመለስ የቻለውን በሙሉ ይሞክራል። በመጨረሻም ለሰዓታት ያክል ከሰራበት በኋላ ዴቪድ ቪዲዮውን መመለስ ችሏል። ቢሆንም ባየበት ሰዓት ላይ ግን በተመለከተው ነገር ይደነግጣል። በቪዲዮ ላይም ሞሮና ሮማን ሚስተር ቶሬዝን እንደገደሉትና ጁሊያንም እንዳገቷትም የሚያሳይ ጥሩ ማስረጃ ነበረ። ይህም እነ ሮማንን በጣም ትልቅ አደጋ ውስጥ የሚከት ቪዲዮ ነበር። ስለዚህም ሁለቱ የሰሩትን ወንጀል ለመደበቅ ሲሉ የቻሉትን በሙሉ ለማድረግ እየሞከሩ ይገኛሉ። በጉዟቸው መሃል ላይ ሉዊስ መኪናውን ያቆማል። ምንም እንኳን እነሱ ተጉዘው ወደ ጀልባው መድረስ የፈለጉ ይሁን እንጂ ነገር ግን ሉዊስ ከተማው እንዳለ በሰው መሙላቱንና ሞቅ ማለቱን ተከትሎ ማንም ጥቃት እነሱ ላይ እንደማያደርስባቸው በመናገር ሌሊቱን እዚህ እንዲያሳልፉ ይነግራቸዋል። በመጨረሻም ሁሉም በሀሳቡ ይስማማሉ። በተኙበት ሰዓት ላይ ግን ድንገት ጥቃት ይደርስባቸዋል። እንደ ድል ሆኖ ብዙዎቹ አምልጠዋል። ነገር ግን ማቲ ከነሱ መሃል ይያዛል። ከትንሽ ቆይታዎች በኋላም ሞሮና ሮማን እሱን ለማየት ሲሉ ይመጣሉ። ሞሮም ከተገናኙ ብዙ ጊዜያት እንዳለፉ ይናገራል። ዋና ሀሳባቸው ግን እነገነር ወዴት እንደሄዱ መጠየቅ ነበረ። ቢሆንም ማቲ ግን መረጃውን ሊሰጣቸው ፈቃደኛ አልነበረም። ከትንሽ ቆይታዎች በኋላ ከሮማን ሰዎች መካከል አንደኛው ገነርና ቡድኑ ወዴት እንደሄዱ እንደሚያውቁና የሄዱትም ወደ ባህር ዳርቻው እንደሆኑም ይናገራል። ይህንንም በመስማት ሮማን ማቲን እንዲያቃጥሉትና እንዲገሉት ያደርጋል። ይህ በእንዲህ እንዳለ ገነርና ቡድኑ ጉዟቸውን ይቀጥላሉ። በመጨረሻም የሌሊት ገበያው ቦታ ይደርሳሉ። በዚህ ጊዜም ዌስት ማቲ ላይ ምን እንደተፈጠረ ይጠይቃል። ገነርም ማቲ እንደሄደ ይናገራል። ከዚያም ለጁሊያም ሽጉጥ ከሰጣት በኋላ ቡድኑ እንዲንቀሳቀስ ይናገራል። ሊገናኙ ያሰቡትም በሐይቁ ዳርቻ ላይ ነበረ። ስለዚህም አሁን በመከፋፈል ጉዟቸውን ለማድረግ ወስነዋል። ከትንሽ ቆይታዎች በኋላ ግን አንድ ሰው ይመለከታቸውና ይህንን መረጃም ለነ ሮማን አሳልፎ ይሰጣል። ስለዚህም ከደቂቃዎች በኋላ የሞሮ ሰዎች ወደ ቦታ ይደርሱና ከገነርና ከቡድኑ ጋር ተኩስ ይጀምራሉ። በቀጣዩ ቀን የሞሮ ሰዎች በመኪናቸው ውስጥ ሆነው እየጠበቁ ነበረ። ገነርም እስኪመጣ ድረስ ይጠብቁታል። ቢሆንም የማያውቁት ነገር ግን ቢኖር ገነር ቀድሞ እነሱን እንደተመለከታቸው ነበረ። ወዲያውኑም የእነሱ መኪና ስር ቦምብ በመወርወር መኪናቸው እንዲፈነዳ ያደርጋል። ከዚያም ገነር ሽጉጡን ወደ ላይ በመተኮስ እዛ አካባቢ የነበሩ ሰዎች በሙሉ እንዲደነግጡና ከቦታው
ከቦታውም ሸሽተው እንዲሄዱም ያደርጋል። ከትንሽ ቆይታ በኋላ ሞሮም በቦታው ላይ ለሱ ከሚሰሩት ሰላዮች ገነር ወደ ቤተክርስቲያን ውስጥ መግባቱን የሚናገር መረጃ ይደርሰዋል። ስለዚህም ወደዛ ቦታ ያመራል። ገነር ብቻውን እዛ ቦታ ላይ ስለሚገኝ ምንም አይነት መሳሪያን ሳይዝ ባዶ እጁን ለመግባት ነበር የወሰነው። ገነርም ሞሮ ባዶ እጁን መምጣቱን ሲመለከት እሱም የያዘውን መሳሪያና የለበሰውንም መከላከያም ያወልቃል። በዚህ ጊዜ ሞሮ ለመጨረሻ ጊዜ ከተያዩ ብዙ ጊዜ መሆናቸውን ይናገራል። ገነርም ወዴትም መሄድ እንደማይችልና ሁሉም ነገርም እዚህ ጋር እንደሚያበቃም ይነግረዋል። እንደ ሞሮ ሐሳብ ከሆነም ገነር ከዚህ በፊት ያክስቱ ልጅ አግቶበት ነበር። ስለዚህም እዚህ እሱን ለመጨረስ አስበዋል። ኢቨንት እንዳለ የገነር ቡድን ወደ መዳረሻቸው ይደርሳሉ። የደከመውና ጉዳት የደረሰበት ኤልጓፖም እሱ ኋላ ለመቅረትና ሌሎቹ ግን ወደሚገናኙበት ቦታ እንዲሄዱ ይነግራቸዋል። በዚያ ጊዜ ግን ዌስት እሱን ትቶ መሄድ አልፈለገም ነበር። ስለዚህም አብሯቸው እንዲሄድ ይጎተጉተዋል። ቢሆንም ኤልጓፖ ግን ይሄ የሱ ቤት እንደሆነና ምንም እንደማይሆን ይነግረዋል። ከተሰናበቱትም በኋላም ጉዟቸውን ይቀጥላሉ። ወደ ሐይቁ ዳርቻም በሚዳረሱበት ሰዓት ላይ የሮማን ሰዎች ግን ጥግ ላይ ሆነው እየጠበቋቸው ነበረ። ስለዚህም ከነሱ ጋር ተኩስ ይጀምራሉ። ከትንሽ ቆይታዎች በኋላ ገነርም እዛ ቦታ ይደርስና ኤልጓፖንም ያገኘዋል። ሌሎቹ የት እንዳሉ ከጠየቀውም በኋላ ኤልጓፖ ሲነግረው ተነስቶ አብሮ እንዲሄድ ይጠይቀዋል። ቢሆንም የደከመው ኤልጓፖ ግን ኋላ ለመቅረት የወሰነ ይመስላል። ስለዚህም እሱን ከተሰናበተው በኋላ ወደ ሐይቁ ዳርቻ ያመራል። ሁሉም እዛ ቦታ ላይ ከተገናኙ በኋላም ወደ ጀልባዋ ላይ በመውጣት ከቬንዙዌላ መውጣት ይጀምራሉ። ፊልሙም ልክ እዚህ ጋርም ያበቃል።